بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم ودنور استوديو ቤተሰቦች السلام عليكم ورحمة الله وبركاته የፍቅር ህይወት በታሪክ ተወስቶ በፊልምም ተሰርቶ ሊሆን ይችላል ነገር ግን خلونا نتكلم اليوم مع ابو العاص وزينب بنت محمد صلى الله عليه وسلم ታሪክ ያልዘገበው ታሪክ የማያውቀው የፍቅር ህይወት ማለት ነው ابو العاص بن الربيع رضي الله عنه رسول صلى الله عليه وسلم ዘይነብን ለጋብቻ ጠየቀ እሱ የማን ነው ያክስቱ ልጅ ነው የአቡ العاص እናትና የዘይነብ እናት ማነች ኸዲጃ ቢንት ኹወይሊድ የእህቱ ልጅ ማለት ያክስቱ ልጅ ነው ሲጠይቅ ረሱል ሰለላሁ ዐለይሂ ወሰለም ጠይቃታለሁ እሷን አስፈቅዳለሁ አሉ ሲጠይቋት ደስተኛ ሆነች አቡ العاص እና ዘይነብ ቢንት መሐመድ ተጋቡ ካነ በይነሁም ሐያትን ጀሚላ አላህ ልጅ ረዘቃቸው አልይና አማማ የሚባል ማለት አማማ የምትባል ሴት አልይ የመጀመሪያው ልጅ ነው علي موت أمام دمه خليفة الراشد علي بن أبي طالب ያገባቸው በዚህ ህይወት ውስጥ ይያሉ በፍቅር ህይወት ውስጥ ይያሉ أبو العاص هو من سفراء يعني ከቁረይሾቹ በንግድ ዓለም የሚሰራ እነሱ ጋር የታወቀ ነው ረሱል ሰለላሁ ዐለይሂ ወሰለም ይሄ ጋብቻቸው ከነብይነት በፊት ነው ከዛ ረሱል ተላኩ ይሄ ፈተና ሆነባቸው ለፍቅራቸው ወደ ሻም ለንግድ ሄዶ ሲመለስ ረሱል ሰለላሁ ዐለይሂ ወሰለም ተልኳል ዘይነብ አምናለች እስልምናን ተቀበላለች ከዛ ሲመለስ እንዲወር የመጣ ከዛ መተው ዘይነብን ጠይቃት والله አላህ አባቴን ነብይ አርጎ ላኮን ያባቴ ማስዋሸት አልችልም አክስቴ ሰልማለች ያጎት ልጅ ሰልመዋል ዑስማን ቢን አፋን ጓደኛ ሰልመዋል አቡበክር ሲዲቅ ረዲየላሁ ዐንሁ ንግድ ዓለም አንድ ላይ ሰላሉ እኔም ሰለም ያለው አንተስ አሰልምም ወይ አለችው እኔ ቁረይሾቹ ለሚስቱ ብሎ ያባቶቹን ዲን ተወ ከሚሉኝ እኔ አልሰልምም አልፈልግም ግን አብሮ ነው እየኖሩ ያሉት ከዛስ ምን መጣ ቁረይሾች ነብዩ ሰለላሁ ዐለይሂ ወሰለም አዛ ያረጉ ስለነበረ ሩቅያ ኡሙ ኩልቱም እና ዘይነብ ናቸው ያገቡ የረሱል ሰለላሁ ዐለይሂ ወሰለም ልጆች ኡሙ ኩልቱም እና ሩቅያን የአባጃህል ልጆች ነው ያገቧቸው አባጃህል ልጆች አይደላችሁም ሄዳችሁ የመሐመድ ልጅ ካልፈታችሁ ያለው የረሱል ሰለላሁ ዐለይሂ ወሰለም ሁለቱ መለሱ መጡና አበል አስጋም ከቁረይሽ የምትፈልጋትን ሴት እንደራሃለን ዘይነብን የመሐመድ ልጅ ፍታት አሉት ምክንያቱም ነብይነት ብሎ ስላወጀ ማለት ነው والله ቁረይሽ ውስጥ ዘይነብን መተካልኝ አንድ የለችም አልፈታም አለ እንዲህ እናረግ የፈለጋችሁትን አርጉ አለ ምን አይነት ፍቅር ቢሆን ነው እዛ ጋር ለህዝቦች ቁረይሾች እንዲህ እንዳይሉኝ ብሎ ነው አልፈታም ያለው እዚህ ጋር ግን ፍቅር ነው እሷን ፍታ ሲባል አልፈታም የመጣው ይምጣ እንጂ እሷም እንግዲህ ስለምናውን ይዛ እሱም በኩፍር ላይ ሆኖ ስለምና መጀመሪያ ነው እንትኑ አልመጣም መለያየት የሚለው አብሮ ሲኖሩ ነበር እንዲህ ያሉ በፍቅር እንግዲህ አሁን ሌላው ፈተና ይመጣል አላ وهو الهجرة ሂጅራ ረሱል ሰለላሁ ዐለይሂ ወሰለም ወደ መዲና ይሄዱ ነው ዘይነብ ሙስሊም ናት አቡ العاص ደግሞ ከቁረይሾቹ ጋር ነው ረሱልን ሰለላሁ ዐለይሂ ወሰለም ጠይቁና ከባሌ ጋርና ከልጆቼ ጋር ልሁን ብላ ስጠይቅ ኦኬ አሏት ረሱል ሰለላሁ ዐለይሂ ወሰለም አቡ العاص እንግዲህ ዲፋዕ ሲያረግ ነበር እሷን አልፈታም ያለው ፍቅሩን ስለሚያውቁ ተማምነው ነው እንግዲህ ረሱል ሰለላሁ ዐለይሂ ወሰለም እሷን ትተው ወደ ሂጅራ ሄዱ ይሄም እንግዲህ አብሮ እየኖሩ ነው ስቲል ከዛስ ቀጣይ ፈተና غزوة بدر የበድር ጦርነት በሙስሊሞችና በሙሽሪኮቹ መሃል ለዘይነብ በጣም ነው የሚያስፈራት የባሏና የአባቷ መጋደል ነው اللهم انصر ابي واحفظ زوجي ነች ፈርታ ምክንያቱም ወይ የልጆች አባት ሞቶ ልጆች የቲም ሊሆኑ ወይ አባት ይላጣ ነው በቃ እዚህ ጦርነት ውስጥ አለች لكن في النهايه غزوة بدر ሙስሊሞች አሸነፉ 70 ምርኮኞች ተማረኩ ባሏ ከምርኮኞች ውስጥ ሆነ ስትጠይቅ ከበድር የሚመለሱትን እንዴት ሆነ ነገር ሙስሊሞች አሸነፉ አባቴስ የባባለቤቴስ ምን ሆነ ምርኮኛ ሆኖ ታስሯል ምርኮኞች የበድር ምርኮኞች እንግዲህ በታሪክ እንደሚታወቀው ለማስፈታት ገንዘብ እየከፈሉ እንዲወጡ ነው የተደረጉት የዛኔ ዘይነብ ምላከች ኢላድ ያኒ የአንገት ሐብል እናቷ ኸዲጃ የጋብቻ ዕለት የሰጠቻትን ጊፍት ያንን ለአበል አስላከች ረሱልም ሰለላሁ ዐለይሂ ወሰለም የፊዳው ሲመጣ እሷ ጋር ማን ነው ይሄን ሐብል የላከው አዕሪፉ انه ኢላዱ ኸዲጃ የኸዲጃ ሐብል ነው ይሄ ማን ይላከው አሉ ረሱል ሰለላሁ ዐለይሂ ወሰለም ሹፉ እሷ ራሱ ምን አይነት የፍቅር ቤተሰብ ላይ እንዳደገች ማለት እንትኑን ሲያዩት ሐብሉን ሲያዩት እሳቸው ራሱ የኸዲጃ ፍቅር መጣባቸው ያ ረሱላህ ዘይነብ ላከችው ለአበል አስ ከዛ ሰሃባዎቹን ጠየቁ ከፈለጋችሁ ይሄንን ሰው ልንለቀው ሳንወስደው ረሱል ሰለላሁ ዐለይሂ ወሰለም አምሩ እሳቸው ግን لكن ሙሻወራ
እሺ ያሉ ሰሃባዎቹ አበልዓስን ጠየቁት። አትሰልምም? ኦኬ ይሄንን እኔ ጋር በጣም ውድ ነው ይሄ ሀብል ንገራት ለዘይነብ ይዘህ መልስላት ይሄንን ያ አበልዓስ አሉት ረሱል ሰለላሁ ዐለይሂ ወሰለም። አላህ ሙሽሪክና ሙእሚን መሃል እንድለያይ ፈቅዷል አዞኛልና ወደ እኔ ትልካታለህ ዘይነብን ሲለው አፍዓሉሁ አለ። አዎ እልካለሁ አለ። ከዛ ወደ መካ ተመለሰ። ለዘይነብ ነገረ። ሁለተኛው ፊትና በፍቅራቸው ሊለያዩ ነው እንግዲህ በዛ አብሮ በፊትና ውስጥ አብሮ በኖሩ የነበረው አሁን የመለያት ግዴታ መጣና አቡልዓስ እንግዲህ በወንድምየው እንዲሸኛት አድርገው ወደ መዲና መጣች ዘይነብ ቢንት መሐመድ ሰለላሁ ዐለይሂ ወሰለም። ወደ መዲና ስትመጣ ዘይነብ እኽዋና ኪባሩ ሰሃባ ዑመር፣ አቡበክር ስዲቅ ወዑስማን እኚህ ሰሃባዎች እሷን ሊያገቧት ይጠይቃሉ። እንግዲህ አሁን ተለያዩ ከአበልዓስ ጋር ማለት ነው በሙሽሪክና በሙስሊም ሆኖ። ነገር ግን እሷ ለአላሁ የስሊም አበልዓስ ይሰልማል ዛሬ ነገ ከዚህ ጊዜ በኋላ ሰልማለሁ አይደለም ያላት ግን ይሰልማል በሚል ተስፋ ወንድሞች 6 ዓመት ነው የተቀመጠችው። ሱብሃንአላህ 6 ዓመት ሙሽሪክ የሆነ ሰው ሙስሊም ሊሆን ይችላል በሚል ማለት ነው። ዛሬ 2 ዓመት 1 ዓመት ከተራራቁ ወይ እሱ አግብቶ ወይ ሌላ ነገር ተፈጥሮ ወይ በመሃል ሌላ እንደው ቴክኖሎጂ አሁን ዴይሊ ያለውን ነገር ሼር መደራረግ ባለበት ዘመን ማለት ነው። ይሄ ነው እንግዲህ የፍቅር ታሪክ። 6 ዓመት ነው የጠበቀችው። አንዴ አቡልዓስ ለንግድ ወደ ሻም ወጣ። ከዛ ሲመለስ በሙስሊሞቹ ጦር በኩል ጥቃት ደረሰ። ንብረቶቹን ወሰዱ። እሱ ደግሞ ሸሸና የት ሄደ? የዘይነብ ቤት ሄደ። ሙስሊም ሆነን የመጣው አለችው። ላ ወላሂ ሸሽቼ ነው የመጣሁት ጥገኝነትን ፍለጋ ማለት ነው። ከዛ አብሽር አለችው። ረሱል ሰለላሁ ዐለይሂ ወሰለም ፈጅር እያሰገዱ እያለ ድምጿን ከፍ አድርጋ መጣ መስጊዱ ጋር አቡልዓስ በኔ ጥበቃ ስር ነው አለችው። ከዛ ረሱል ሰለላሁ ዐለይሂ ወሰለም ሰላት ሲጨርሱ ወላሂ ያ ሰሃባ አሉት ወለዚ ነፍሱ ሙሐመድን ቢየዲ በአላህ እምላለሁ አሁን የሰማችሁትን እኔም አሁን ነው የሰማሁት ተመካክረን አይደለም አማክራኝ አይደለም ማለት ያ ረሱላህ አለችው። ያ አክስቴ ልጅ ነው በዑደ ኢብኑ ኻለቲ አክስቴ ልጅ ነው ወይ አባቴ የልጆቼ አባት ነው ስትል ከዛ ሰሃባዎቹን ጠየቁ። ከፈቀዳችሁ ሰሃባዎች ይሄ ሰው ቃል ገብቶልን ልጄን ጠብቋል ላካስለውም ቃሉን ጠብቆ ልኳልና ብንመልስለት አሉ። ንብረቶቹ ተመለሱለት። ንብረቶቹን ይዞ ወደ መካ ተመለሰ አቡልዓስ። እስልምናን ያንን ጠይቀው እምቢ ነው ያለው። ከዛ ወደ መካ ሲመለስ ንብረቶቹን የያዘውን አከፋፈለላቸውና ለመካዎቹ ከኔ ጋር የቀራችሁ ነገር አለ? የለም። ኢኒ አሽሀዱ አላ ኢላሃ ኢለላህ ወአነ ሙሐመዳን ረሱሉላህ። እዛ ሰለሜ ቢሆን ኖሮ የኛን ንብረት ለመውሰድ ነው ልትሉኝ ነበር ብሎ ንብረቱን መለሰ። ከዛ ተመለሰ ወደ መዲና ሰልሞ መጣና ያ ረሱላህ ትላንት በጥገኝነት ነው የተቀበልከኝ፣ ዛሬ ደግሞ አሽሀዱ አላ ኢላሃ ኢለላህ ወአነከ ረሱሉላህ ሰልሜን የመጣሁት አላቸው። ረሱልን ሰለላሁ ዐለይሂ ወሰለም ያ ረሱላህ አላቸው ዘይነብን አትመልስልኝም አሏት። ዘይነብ ወደ እኔ መመለስ እድል አለው እንግዲህ ሰልሞ አላው። ከዛ ያዙትና የዘይነብ ቤት ሄዱ ሰለላሁ ዐለይሂ ወሰለም። የአክስትሽ ልጅ መጣ ሰልሞ መጣ ሊመልስሽ ይፈልጋል ትፈልጊያለሽ አሉ። እንግዲህ እሷ 6 ዓመት ነው የጠበቀችው በፍቅር ይሰልማል። ዛሬ እንግዲህ አዲስ ምዕራፍ ነው የተጀመረላት ለሷ። አብሮ መኖር ጀመሩ። ረሱል ሰለላሁ ዐለይሂ ወሰለም አንድ ላይ መልሷቸው። ላኪን ከተገናኙ በኋላ ድጋሚ 1 ዓመት ነው የቆዩ። ከ1 ዓመት በኋላ ዘይነብ በጣም ይወዳት የነበረው ፍቅረኛው የልጆቿ እናት ተወፈት ሞተች። ከ1 ዓመት በኋላ ማለት ነው። ከዛ በኋላ በጣም አዘነ። ረሱል ሰለላሁ ዐለይሂ ወሰለም አብሽር ብሎ ሲያጽናኑት ያ ረሱላህ ህይወትን ከዘይነብ ውጪ መሸከም አልችልም ነው ያለው። ሱብሃንአላህ። እሱም እንግዲህ ከ1 ዓመት በኋላ ነው የሞተው። ዘይነብ ሞታ በ1 ዓመት ረዲየላሁ ዐንሁም ጀሚዓን ወሰለላሁ ዐላ ሰይድና ሙሐመድ። ይሄ ነው የፍቅር ታሪክ። ዛሬም ሲወሳ ምን አይነት መጽዋዕት የተከፈለበት አልወፋይ በታማኝነት የተሞላ እና ፍጻሜውን ደግሞ አላህ እንዲያሳምራቸው አላህ እንግዲህ እኛንም እናንተንም ከነሱ ጋር በጀነት ይሰብስበን። ወጀዛኩሙላሁ ኸይር። ሰለላሁ ዐላ ሰይድና ሙሐመድ። ሰላም አለይኩም ወራህመቱላሂ ወበረካቱ።